አማችን ለመተወቅ በሄድክበት የምስራች ሲሰማ ዳዲ መጣች። እንዴት ነው? እዚህ ጋር ሁኚ እስቲ እሱን ማውራው ነገር ምን ነው ጋሼ? ና የኔ ሰላም አይደል? ና እሺ፣ መጣሁ። ምንድን የኔ ልጅ ወይ የሆነ ነገር ላስቸግር። እርሶ ተንበርክከው እኔ አልቆምም ጋሼ። ምንድነው? እኔ ልጆት ልቸገር። ምንድነው? ታውቃለህ፣ እነዚህ ልጆች በጡረታ ብር ነው ያሳደግኳቸው ከና 5 እህቶቿ። ልክ 5 እህቶቿ እንዳንተ ያለ ቅንቅናም ደሃ ነው ያገቡት። ልክ ነው። በሱ ያልፍልኛል ብዬ ስጠብቅ እሷ ደግሞ አንተን ይዛብኝ መጣች። በጣም ይቅርታ፣ ሌላ ዕዳ ተጨመሩበት። የኔ ልጅ አሁን ለሷ ከደህና ቤተሰብ የተገኘ ልጅ አግኝቼላታል። ለጥሎሽና ለሰርግ ብቻ 5.5 ሚሊዮን ብር ነው ያዘጋጁና ተዋት ይውላ ብር እርሶ እንዲመቹት እርሶ ተዋኖትን እንዲያራግፉ ቅንቅኖት እንዲለቆት ብዬ ለእርሶ ምቾት ብዬ ፍቅሬን አልተው። ፍቅር እኮ ብቻውን ጋሻ ነው፣ ጠባቂ ነው። ፍቅር እኮ ብቻውን ጉልበት አለው። ፍቅር እኮ ሀያ የኔ ልጅ ከተውቋት 1.5 ያንተ ነው። አካፍላለሁ። ብቻዬን ማን በላም ሀያል ገንዘብ ነው። እውነት ነው። ተስማማ ትተዋታለህ? ትውቴን ያባት አሁን ሊል እንዴ ጠርተህ ንገራት። መጀመሪያ ንገራት። ሜሮን ገዛኸኝ እንዳምጤ እባክሽ። ሜሪም ቀረና ሜሮን ከነ አያት ስሟ ጠራው። ድህነትን ያላሸነፈ ፍቅር ብቻውን እርግማን ነው። አባትሽ ሄደና ቤተሰብ ልጅ አዘጋጅቶልሻል። እሺ ቢያቸው ስሚያቸው። ይሄ ልጅ አይሆንሽም ተይው። ናባዬ ምን ማለት ነው? አልሆንሽም። አልሆንሽም። ብትሰማ እሷ እራሱ እተዋለሁ ትል ነበር። ምንድን ነው የሚባለው? ወዳጅ ቤተሰብ ዘመድ ቢሰማ ባለጌ ያሳደጋት የባለጌ ልጅ ነው የምትባለው። ስሚያቸው። እኔ በቃሽ፣ አልፈልግሽም። አንተ ብር አካፍላለሁ እዚህ ለሁሉንም ነገር ቀየራ። ለማንኛውም ከተመቻችሁ ቪዲዮ ላይክ ማድረግ እንዳይረሳ። ይቻማችሁ።